የኢራንና የአሜሪካ ፍጥጫ ከጫፉ ደርሷል። በሁለት ወገኖች መካከል ያለው መካረር ያልታሰበ አደጋን ሊያዋልድ ይችላል በሚል ከፍተኛ ስጋት ውስጥ የገቡ ቀላል አይደሉም። በሁለቱ ሀገራት መካከል ያለው ውጥረት ከምንጊዜውም በላይ አይሏል። ለዚህ አብይ ምክንያት ተደርጎ የሚወሰደው በአሜሪካና እስራኤል ጥምረት በኢራን የኒውክሌር ማብላያ ጣቢያዎች ናታንዝና ፎርዶ ላይ ከተወሰደው የተወሰነ ወታደራዊ እርምጃ በኋላ ኢራን መልሻ አጠቃለሁ በሚል አቋም ስትገፋ በመቆየቷ ነው። አሁን ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከፍተኛ ጫና የሚለውን ፖሊሲ በመተግበር ኢራንን ወደ ስትራቴጂያዊ ተንበርካኪነት ለማምጣት እየሞከሩ ይገኛሉ። ነገር ግን ኢራን በፍጹም አልንበረከክም፣ እንደውም በፋታ ሱፐርሶኒክ ሚሳኤል የአሜሪካንን የባህር ሰርጓጅ መርከቦች መጥቼ እጥላለሁ በማለት ላይ ናት። ጤና ይስጥልኝ። ይህ ሆርን ቪው ነው። የአሜሪካ መመኪያ የሆነውን ዩኤስኤስ አብርሃም ሊንከን የጦር መርከብና የኢራን የቴክኖሎጂ ርቀት የታየበት በፋታ ሱፐርሶኒክ ሚሳኤል መካከል እየተደረገ ስላለው ፍጥጫ እየተነጋገርን አብረናችሁን ቆያለን። አብራችሁን ቆዩ። ብዙዎች የባህር ላይ ምሽግ ይሉታል። በመካከለኛው ምስራቅ ውሃዎች ላይ የሚንሳፈፈው ይህ ግዙፍ የአሜሪካ የብረት ተራራ የመርከብ ስም ብቻ ሳይሆን የአሜሪካ የውጭ ጉዳይ ፖሊሲ 100,000 ቶን ክብደት ያለው ዲፕሎማሲ ብለው ይጠሩታል። ፔንታጎን ይህም መርከብ ወደ ቀጠናው ሲልክ መልእክቱ ለኢራን በጣም ግልጽና ከፍተኛ ድምፅ ያለው ነው። ዩኤስኤስ አብርሃም ሊንከን ተራ መርከብ ብቻ አይደለችም። ይህ በኒውክሌር ኃይል የምትንቀሳቀስ ተንሳፋፊ ከተማ ናት። መጠኗ ከ330 ሜትር በላይ ርዝመት ያላት ሲሆን ከ6000 በላይ መርከበኞችና የአየር ኃይል አባላትን አሳፍራለች። መርከቧ ብቻዋን አትጓዝም። ካሪየር ስትራይክ ግሩፕ የአጥቂ ቡድን በሚባለው አደረጃጀት በኒውክሌር ሰርጓጅ መርከቦች፣ በሚሳኤል አምታች አጃቢ መርከቦች እንደዚሁም በክሩዘሮች ተከባን የምትንቀሳቀሰው። ከዚህ ባለፈም እስከ 90 የሚደርሱ የጦር ጄቶችንም መሸከም ትችላለች። በተለይ የራዳር እይታን የሚያመልጡ F-35C ጄቶች መታጠቋ ለኢራን አየር መከላከያ ትልቅ ፈተና ነው የሚሆነው። ተንታኞች አሜሪካ ሊንከንን የመዘዘችው ምክንያት የመከላከያ አቅምን ለማሸበር በማሰብ ነው ይላሉ። ሌላው የአየር የበላይነት ነው። ኢራን ማናቸውንም አይነት የድሮን ወይም የሚሳኤል ጥቃት ብትሰነዝር የሊንከን ጄቶች በጥቂት ደቂቃዎች ውስጥ ምላሽ መስጠት ይችላሉ። የመርከቡ አገልግሎት ይህ ብቻ አይደለም። የሆርሙዝ ባህረ ሰላጤ እንቅስቃሴ መቆጣጠርን ግብ ያደርገዋል። የዓለም የነዳጅ ንግድ የደም ቧንቧ በሆነው በዚህ መስመር ላይ ኢራን የምታደርገውን ማናቸውም ትንኮሳ ለመክታት መርከቧ እንደ ኬላ ጠባቂ ተቀምጣለች። ይሁንና ወደ ድንበሯ የተጠጋውን የአሜሪካ ግዙፍ መርከብ ኢራን በዝምታ አልተመለከተችም። ለቴህራን ዩኤስኤስ አብርሃም ሊንከን መምጣት ሁለት ተቃራኒ ስሜቶችን ፈጥሮባታል። የኢራን ወታደራዊ አመራሮች መርከቧ ትልቅና ቀርፋፋ ኢላማ ሲሉ ያጣጥሏታል። ኢራን ያላት ሃይፐርሶኒክ ሚሳኤሎች ይህን ግዙፍ መርከብ መስመጥ ይችላል ብለው ይዝታሉ። ይህ ኢራን የምትሰራው ፕሮፓጋንዳ ነው። በተግባር ደረጃ ግን ኢራን ከፍተኛ ጥንቃቄ እያደረገች ትገኛለች። የዚህ መርከብ ወደ አካባቢው መጠጋት ማለት አሜሪካ የኢራንን መሬት ለመምታት የሚያስችል ተንቀሳቃስ የአየር ማረፊያ በደጇ ላይ አቆመች ማለት ነው። ይህም ኢራን የምትወስደውን እያንዳንዱ እርምጃ ሁለት ጊዜ እንድታስብ ያስገድዳታል። እርግጥ ዩኤስኤስ አብርሃም ሊንከን መኖር ብቻውን ጦርነት አይከፍትም። ነገር ግን ጦርነት ከተነሳ አሜሪካ የበላይነቷን የምታረጋግጥበት ዋና መሳሪያ ይሆናል። አሁን ላይ ያለው ሁኔታ የድመትና የአይጥ ጨዋታ ነው። ኢራን ይህን ግዙፍ መርከብ ላለማስቆጣት ጠርዝ እየጠበቀች ትንኮሷን ትቀጥላለች። መርከቧ ደግሞ አንድ ስህተት ብትሰሩ አጠፋቸዋለሁ በሚል ግርማ ሞገስ ባህሩን እየሰነጠቀች ትጠብቃለች። ነገር ግን ኢራንን ዝቅ አድርጎ መመልከቱ ስህተት ነው። ኢራን እንደ ሳዳም ኢራቅ ወይም እንደ ጋዳፊ ሊቢያ አይደለችም። በጦር ቴክኖሎጂ ተገዳዳሪ ሀገር ናት። ሀገራቱ ፍጥጫ በአንድ በኩል የአሜሪካ የቴክኖሎጂ አውራ የሆነው F-35C ጄት፣ በሌላ በኩል የኢራን ኩራት የሆነው ፋታ ሃይፐርሶኒክ ሚሳኤል ነው። ይህንን የማይታየው መብረቅና የማይገታው ፍጥነት መካከል ያለ ፉክክር ነው። አንድ ባንድ እንመልከታቸው። F-35C የማይታየው የሰማይ ላይ ገዳይ የተባለ ይጠራል። በዩኤስኤስ አብርሃም ሊንከን ላይ የተጫነው F-35C በዓለም ላይ ብቸኛው ከመርከብ ተነስቶ የሚዋጋ የማይታይ ስቲል ሴት ኦርጀት ነው። ይህ ጄት ለአሜሪካ የሚሰጣት
የሚሰጣት ብልጫ የአየር ላይ ውጊያ ብቻ ሳይሆን የመረጃ የበላይነት ነው። የዚህ ጄት ዋና መሳሪያ ሚሳኤሉ ሳይሆን መደበቁ ነው። የኢራን ራዳሮች F-35ሲን ማየት የሚችሉት ምናልባት ሚሳኤሉ ከተተኮሰ በኋላ ወይም በጣም ከረፈደ ነው። ጄቱ የአየር ክልልን ሰብሮ በመግባት የኢራንን የኒውክሌር ጣቢያዎች ወይም የሚሳኤል መተኮሻ መድረኮችን መደምሰስ ይችላል። F-35ሲ ተራ ጄት አይደለም፣ በአየር ላይ የሚንሳፈፍ ኮምፒውተር ነው። የአካባቢውን መረጃ ለቅሞ ለመርከቧና ለሌሎች ወዳጅ ጄቶች ያቃብላል። ይህም አሜሪካውያን ኢራን ምን እያደረገች እንደሆነ በግልጽ እንዲያዩ ያስችላቸዋል። ከመርከብ የመነሳት አቅሙ የጦር ጄቱን ልዩ ያደርገዋል። የሲ ሞዴል መሆኑ ለመርከብ ማረፊያ ተብሎ የተሰራ ጠንካራ ማረፊያ ያለውና ሰፊ ክንፍ ያለው እንዲሆን አድርጎታል። ይህ ማለት አሜሪካ ከየትኛውም የባህር ክልል ሆና ጥቃት መሰንዘር ትችላለች። የኢራንን አቅም እንመልከት። ኢራን ፋታህ 1 እና ፋታህ 2 የተሰኙ ሚሳኤሎችን ስታስተዋውቅ ለዓለም የነገረችው አንድ ነገር ነው። አሜሪካና እስራኤል ሊያስቆሙት የማይችሉት ሚሳኤል ሰርተናል የሚል ነው። ፋታህ ከድምፅ ፍጥነት ከ13 እስከ 15 እጥፍ እንደሚጓዝ ይነገርለታል። ይህ ማለት ከተተኮሰ በደቂቅ ደቂቃዎች ውስጥ ኢላማውን ይመታል ማለት ነው። የአሜሪካ መርከቦች ራዳር አይቶት ምላሽ ለመስጠት ያለው ጊዜ በጣም አጭር ነው። ይህ ሚሳኤል እንደ ተራ ባሊስቲክ ሚሳኤል ቀጥ ብሎ አይወርድም። ወደ ከባቢ አየር ከወጣ በኋላ ወደ መሬት ሲመለስ አቅጣጫውን እየቀያየረ ይወርዳል። ይህ ባህሪው የአሜሪካንን የሚሳኤል መከላከያ ዘዴዎች ኤጂስ ሲስተም የት እንደሚወድቅ ለመተንበይ እንዲቸገሩ ያደርጋቸዋል። የወታደራዊ ሳይንስ ተንታኞች የፋታህ ዋና ዓላማ ከተማ መምታት ሳይሆን እንደ ዩኤስኤስ አብርሃም ሊንከን ያሉ ውድና ግዙፍ ወታደራዊ ንብረቶችን ከጥቅም ውጭ ማድረግ ነው። እናም ሁለቱ ወገኖች የተለያየ የጦር ስትራቴጂ በመጠቀም አንዱ አንዱን ለማንበርከክ እየተጣደፉ ናቸው። አሜሪካ ማሸነፍ የምትችለው ቀድሞ በመምታት ፕሪምፒቲቭ ስትራይክ ነው። የኤፍ-35 ጄቶች ሳይታዩ ገብተው የፋታህ መተኮሻ ቦታዎችንና የራዳር ጣቢያዎችን ካወደሙ ኢራን ጥርስ የሌለው አንበሳ ትሆናለች። በሌላ በኩል ኢራን ጥቃት መቀልበስ የምትችለው በብዛት በማጨናነቅ ነው። ዩኤስኤስ አብርሃም ሊንከን እጅግ ዘመናዊ መከላከያ ቢኖራትም ኢራን በአንድ ጊዜ ብዙ የፋታህ ሚሳኤሎችንና ድሮኖችን አውርዳ የአሜሪካን የመከላከል አቅም ከአቅም በላይ ካደረገች አንዱ ሚሳኤል መርከቧን የመምታት እድል ይኖረዋል። በነባራዊ እውነታ የኤፍ-35ሲ የማይታይ ሰይፍ ሲሆን ፋታህ ደግሞ የማይመከት ጦር ነው። በጦርነቱ ውስጥ ኤፍ-35ሲ ኢራን ሚሳኤሎቿን ከማውጣቷ በፊት ለማጥፋት ይሞክራል። ኢራን ደግሞ ጄቶቹ የሚነሱበትን መርከብ ሊንከንን በፋታህ ሚሳኤል በመምታት ጄቶቹ አየር ላይ ያሉ ቤት አልባ ለማድረግ ትጥራለች። የኢራኑ የፋታህ ሚሳኤል ለመጥለፍ አሜሪካ በመርከቧ ኤጂስ የተሰኘ እጅግ ዘመናዊ የአየር መከላከያ ሲስተም ገጥማለች። የአሜሪካው ኤጂስ ኮምባት ሲስተም በአጭር አነጋገር የባህር ላይ ምሽግን የሚጠብቅ የማይበገር ጋሻ ነው ይሉታል። የኢራኑ ፋታህ ሚሳኤል እጅግ ፈጣን ቢሆንም ኤጂስ ደግሞ ያንን ፍጥነት የሚቀድም የቴክኖሎጂ አእምሮ አለው። ለመሆኑ ኤጂስ ምንድን ነው? ኤጂስ የሚለው ስም የግሪክ አፈ ታሪክ ከሆነውና የአማልክት ጋሻ ተብሎ ከሚጠራው ቃል የመጣ ነው። ይህ ሲስተም በዩኤስኤስ አብርሃም ሊንከን አጃቢ መርከቦች፣ ዲስትሮየርስ እና ክሩዘርስ ላይ ተገጥሞ የሚገኝ ሲሆን ዋናው ስራው መርከቧን ከሚመጡ ሚሳኤሎች መጠበቅ ነው። የኤጂስ ትልቁ ጉልበት ስፓይ ዋን የተሰኘ ኃይለኛ ራዳር ነው። ይህ ራዳር በ360 ዲግሪ ዙሪያውን በአንድ ጊዜ ማየት ይችላል። በመቶዎች የሚቆጠሩ ኢላማዎችን፣ ሚሳኤሎችን፣ ጄቶች ድሮኖችን በአንድ ጊዜ መከታተል የሚችል ሲሆን ከጠፈር እስከ ባህር ወለል ድረስ ያለውን እንቅስቃሴ ይቆጣጠራል። የኢራኑ ፋታህ ሚሳኤል አቅጣጫውን እየቀያየረ ቢመጣም ኤጂስ ያንን ለውጥ በሴኮንድ ውስጥ በሺህ ጊዜ እያሰላ አቅጣጫውን ይከተላል። ኤጂስ ጠላት መጣ ብሎ ማየት ብቻ ሳይሆን ገና ግቡ ሳይደርስ በአየር ላይ የመቆራረጥ ብቃት አለው። የፋታህ ሚሳኤል ከድምፅ ፍጥነት በ15 እጥፍ የሚጓዝ ከሆነ ሰው በቁልፍ ተጭኖ ሊያቆሙ አይችልም። ኤጂስ ግን በራሱ የሚሰራ አውቶኖመስ ሞድ አለው። ስጋቱን ሳይ በራሱ ውሳኔ ሰጥቶ የትኛውን ሚሳኤል መተኮስ እንዳለበት መርጦ በጥቂት ሚሊ ሴኮንዶች ውስጥ ምላሽ ይሰጣል። አሁን ጥያቄው የስትራቴጂያዊ ፍልሚያው ጋሻ ወይስ ጦሩ የሚለው ነው። እዚህ ላይ ነው ትልቁ ቁማር ያለው። የኢራን እቅድ ዘ ሳቹሬሽን አታክ ይሉታል የጦር ሰዎች። ኢራን የምታውቀው ነገር ቢኖር ኤጂስ አንድ ወይም ሁለት ፋታህ ሚሳኤሎችን ሊያቆም እንደሚችል ነው። ስለዚህ ስልቷ ማጨናነቅ ነው። በአንድ ጊዜ 50 ድሮኖችን፣ 20 ተራ ሚሳኤሎችን እና
5 ፋታ ሚሳኤሎችን ብትተኩስ ኤጂስ ሁሉንም ለማቆም ጥይት ሊያልቅበት ወይም አይምሮው ሊዝረከረክ ይችላል ብላ ታስባለች። የአሜሪካ ዕቅድ ኔትወርክ ዲፌንስ ነው። አሜሪካ ኤጂስ ብቻውን አታቆመውም። ከላይ ጠቀስነው F-35 ጄት ከሩቅ ሆኖ መረጃውን ለኤጂስ ይሰጣል። መርከቡ ፋታ መተኮሱን ገና መሬት ላይ ያለ ያውቃል። ስለዚህ ሚሳኤሉ አየር ላይ ሳይቆይ ገና ሳይወለድ መተኮሻውን ለማጥፋት ይሞክራል። እናም የኢራኑ ፋታ የማይበገር ጦር ነኝ ይላል። የአሜሪካው ኤጂስ ደግሞ የማይበገር ጋሻ ነኝ ይላል። የሰሞኑ ፍጥጫ እኚህ ሁለት ግዙፍ ቴክኖሎጂ ውጤቶች ፊት ለፊት የሚጋፈጡበት ነው።